ሻሎም ክርስትና መደሰት ነው። ክርስትና መደሰት ነው። ክርስትና መሳቅ ነው የሚል ትምህርት መጥቶላችኋል። ዛሬ ትምህርት 22 ይባላል። ክላስ 22 ክርስትና መደሰት ነው። የሰማ ያሰማን the name of Jesus ክርስትና የሳቅ ዓለም ነው። what the mean መደሰት አለማዘን ነው። መሳቅ ነው። ማረፍ ነው። ስትፈራ አዝናል። ፍርሃት ወደ ሐዘን ይከታል። ድንጋጤ እነዚህ ግራ መጋባት ወደ ሐዘን ይወስዳል። ክርስትና መደሰት ነው። ቤተክርስቲያን የደስተኞች የሚስቁ ሰዎች መሰባሰብ ያለች እንጂ የሐዘንተኞች መጠራቀሚያ አይደለችም። የእግዚአብሔር መንግስት የደስተኞች ዓለም ነች። የእግዚአብሔር መንግስት የእግዚአብሔር ቤት የደስታ ቤት ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ። ወደ እግዚአብሔር ቤት በሄድክ ቁጥር ደስታክ እየጨመረ ይሄዳል። አንደኛው መገለጤ ነው። ዛሬ ወደ ልብ የመጣው መልእክቱ ምንድነው? መነሻ ሐሳብ ፊልጵስዩስ ምዕራፍ 4 ቁጥር 4 ነው። ሁሉ ጊዜ ይላለኝ በጌታ ደስ ይበላችሁ። ጳውሎስ የጻፈው መልእክት ምናል? ሁሉ ጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ደግሜ እላለሁ ደስ ሁሉ ጊዜ በጌታ ደስ ይበላችሁ። ሰፊው ትምህርት ፌስቡክ እና ዋትስአፕ ላይ አለ። እዚህ ላይ አጠር ባለ መልእክት ይቀርብላችኋል። ሁሉ ጊዜ በጌታ ደስ ይበላችሁ። መቼ? ሁሉ ጊዜ። ሰኞ ተደሰት፣ ማክሰኞም ተደሰት ተፈቅዶልሃል። ሮብ ሐሙስ እስከ እሑድ ተደሰት፣ ከሰኞ እስከ ሰኞ ተደሰት፣ 24/7 ተደሰት፣ ወሩን በሙሉ ተደሰት፣ አመቱን ተደሰት፣ ዘመን ዘላለምን ተደሰት። እግዚአብሔር አንተን የጠራው ለደስታ ነው። እኔ እናንተን የጠራው ለደስታ ነው። እግዚአብሔር የልቅሶ አምላክ አይደለም፣ ዓለሙ አይደለም። እግዚአብሔር ዓለሙም አምላክነቱም የደስታ ነው። ያለውን ይሰጣል። በልጁ ምን ብሏል? ተደሰት ብሏል። ልጅን ስታስብ ደስ ይበል። በልጅ የተደረገልህ የጸጋ ህይወት በሙሉ ሲገባክ ምን ይበል? እሱን ስታስብ ምን ይበል? ደስ ይበል። በጌታ ኖ በገንዘብ ኖ በሚዲያ ኖ በዘመድ አዝማድ ኖ ከፀሐይ በታች በሆነ ነገር በጌታ ደስ ይለናል። በጌታ ደስ ይለኛል በይው። በእናትሽ በጌታ ደስ ይለኛል በለው እባክህ። ዘመኑ የመደሰት ነው። ይሄ ትምህርት መጣል ማለት ትምህርት 22 ክርስትና ምንድነው? መደሰት ነው። ርዕሱ ይሄ ነው። ክርስትና ማልቀስ አይደለም። ማልቀስ ብርቅም ጌጥም፣ መደሰት ኃይልክ ነው። መተንበይ ትፈልጋለህ? ተደሰት። መፈወስ ትፈልጋለህ? ተደሰት። እግዚአብሔር ባዘነ ልብ ላይ መገለጥ አይችልም። የእግዚአብሔር ነገር እንዲንቀሳቀስብህ እንዲገለጥብህ ትፈልጋለህ? ተደሰት። ተደሰት። የደስታ ዘመን መጥቶልሃል። ደስ ይበልሽ። በሐዘን ውስጥ ሆነህ በብዙ ፍርሃትና ጭንቀት ግርግር ውስጥ ሆናችሁ ብትሰሙት ዛሬ ለእናንተ መልእክት አለው እግዚአብሔር። ትደሰታላችሁ። ከዚህ ሰዓት ጀምሮ የእናንተን ደስታ ያዘ። ደስታችሁን የከለከለ ማንኛውም የጨለማ አሰራርና አደራረግ ከልባችሁ ላይ ሰብሬዋለሁ፣ ከህይወታችሁ ላይ ሰብሬዋለሁ። ደስታችሁ ተለቀቀ። ሁሉ ጊዜ ጌታ ማሰብ ምን ይላል? ደስታን ይፈጥራል። ምሳሌ 11:27 ላይ ደግሞ ይላል መደስታ መንገድ አለው። መደሰት ማለት አለማዘን ነው ብለናል። አለመፍራት ነው ብለናል። ኦኬ ገብተዋል። መደሰቻው መንገድ አንደኛው ጌታ ማሰብ፣ በጌታ የተደረገልን ነገር ማሰብ ነው። ሁለተኛ መንገድ ምሳሌ 11:27 መልካምን ተግቶ የሚሻ መልካምን የሚሻ ተግቶ ሳይታክት በጽናት እግዚአብሔርን ማስደሰት፣ ማገልገልን፣ መዘመርን፣ ለድሃ ማብላት፣ ሰዎችን መርዳት፣ ሰዎችን መጥቀም፣ ሰዎችን መጉዳት መጥቀም፣ በጎ የተባለውን ነገር ሁሉ ተግቶ የሚሻ ማለት የሚያደርግ ምን አለ? ደስታ አለው። ወረድልና ዘው ክፍል ላይ ምን ይላል? ምሳሌ 11:27 ላይ ክፉን በሚፈልግ ግን ክፉ ይመጣበታል። አየ ለወንድም መጥፋት ለወንድም ውድቀትን ስትመኝ ስትፈልግ ምን ትላለህ? ጥፋትን ክፋትን ወደ ህይወት ትጋብዛለህ። ለካም የሆነ ጊዜ ላይ ያመመህ የሆነ ጊዜ ላይ የሆነ ችግር የደረሰብህ ሳታቆም ይሁን አውቀው በወንድም ላይ እግዚአብሔር በፈጠረው ፍጡር ላይ ምን ብለሃል? ክፉን አስበሃል። ክፉን አልፈም ተናግረህበታል፣ ረግመኸዋል፣ አሟርተህበታል፣ አምተኸዋል። በእጆችም ተንኮል እንዲወድቅል በእጆች የሆነ ነገር ጽፈህበታል፣ የሆነ ስራ ሰርተህበታል። ያ ምን ይላል? ክፉን ያመጣል። ክፉ ደግሞ ያለውን ነው የሚሰጠህ። ዓለሙ ያለው የእሱ ዓለም በሽታ ነው፣ ስቃይ ነው፣ ሐዘን ነው፣ ውድቀት ነው። ይሄን ምን አለ? ወደ ህይወት አመጣ። ያልተፈለገ ነገር በህይወት ላይ ምን አለ? ተፈጥሮ ነበር። አሁን ግን የማምለጫው መንገድ አለ። ክፉን እንዳታስብ፣ መልካምን ብቻ አስብ፣ መልካም ይሁን ብቻ አድርግ። በመልካም ነገሮች ተመበል፣ ተመላለስ፣ በብርሃን ተመላለስ። ያኔ ምን ይሆናል? ደስታክ ፍጹም ይሆናል፣ ይጠበቃል። እዚሁ መጽሐፍ ላይ ምሳሌ መጽሐፍ ላይ ምዕራፍ 12 ቁጥር ያለ የሚገርም ቃል አለው። ክፉን በሚፈልግ ልብ ውስጥ ተንኮል አለ። ሰላምን በሰላም ለሚመክሩ ግን ደስታ አላቸው። ሌላኛው ሶስተኛው መንገድ ነው በሰላም መምከር። ሰላም የሆነ ብቻ ምከር። ሰላም መምከር መከር
ምክር መቼም በምልክት የለም። ለመስማት ለማይችሉ ሰው እንደሚወር እንደዚህ አትልም። ምክር ንግግር አለው። በትንሹም በትልቁም የሆነ የምታወራው ከአፍ የሚወጡ ቃላቶች አሉ። እያንዳንዱ ቃላት ያለ ንግግር ከሆነ ምክር ኢሳይያስ 11 ላይ ምዕራፍ 11 ቁጥር 2 ላይ የሚናል ኢሳይያስ ላይ የምክር መንፈስ የሚላል አየ የእግዚአብሔር ስጦታ ነው። ስትመክር፣ ስትናገር፣ ስትሰብክ፣ ዝም ማድረግ ኤቭሪ ነገር ምን ይሁን ሰላማዊ ይሁን። ሰላምን እሻ ተከተላት። የምትሻት የምትከተላት አንተ ነህ። ሰላም የሆነውን ተናገር። በራስህ ላይ፣ በቤተሰብ ላይ፣ በትዳር ላይ፣ በዘመድ አዝማድ ላይ፣ በጓደኞች፣ እንደ ሀገር፣ እንደ ትውልድ፣ እንደ ዓለም መልካምን ብቻ ዝራ። ሰላም የሆነውን ፍቅር የሆነውን ብቻ በሰው ልጆች ላይ ዝራ። በእግዚአብሔር መንግስት ላይ ዝራ። በላ ደስታ ፍጹም ይሆናል። ያንተ ነው። 100% ደስታን ትወርሳለህ። አየው የትምህርቱ ጉልበት፣ አየው መንገዱ። ሁሉም መንገድ አለ። ደስታ የራሱ መንገድ አለ። ክብርም፣ ቅባትም፣ ጸጋም፣ ፋይናንስም መንገድ አለ። እግዚአብሔር የሚጠይቅ ቅድመ እውነት አለው። ካለ ለምን ተጻፈ? ለምን እዚህ ጋር ለምን መጽሐፍ ያጣብባል? ገብቷል። እግዚአብሔር ዝም ብሎ ያስቀመጠው ቃል የለም። ሁሉም የህይወታችን አካል ነው። እንድንኖር የተጠራ ነው። ገብቷል። ሰላምን መንከር አጠራርጊ መዝሙር 97 ላይ ስትገቡ ደግሞ 97 ቁጥር 11 ላይ የሚገርም ቃል አለ። ብርሃን ለጻድቃን ደስታም ለልበቅኖች ወጣ። ደስታ ለቤንጤዎች አይደል። ደስታ ለአሪፎች፣ ለአራዶች፣ ለስማርቶች አይደል። ደስታ ለልበቅኖች ወጣ። ልብን ቅን ባረክ ቁጥር ደስታ ነው እየተገለጠብኝ የሚሄድ። ደስታን የሚቆጣጠር የለም። ደስታ ከተለቀቀ ይሆናል፣ አይገደብም። ብርሃንም ደስታ የሚወጣላቸው ለማን ነው? ቅን ለሆኑ በእግዚአብሔር መንግስት ላይ ስለ እግዚአብሔር ያለ ነገር ቅንነትን መጠበቅ፣ ስለ አማኞች ስለ ትውልድ ያለ ቅንነትን ጠብቅ፣ መልካምነትን ጠብቅ። መልካም አሳቢነት ማለት ነው። ኔጋቲቭ ቲንከር አትሁን። መልካም ፖዚቲቭ ቲንከር ሁን። ቅንቅኑን አስብ። ቅንቅን የሆነውን ነገር ተናገር። በጎና ቀና የሆነውን ነገር ተናገር፣ አድርግ፣ አስብ። ይሄን ባደረግ ቁጥር ደስታ ያንተ ነው፣ የግል ነው፣ ህይወት ነው። ያንተ ህይወት ይሄ ነው። አሜን። ለልበ ቅኖች ነው የሚለው። ቅኖች ቅንነት ጉልበት ነች። ደስታን ታመጣላለች፣ ክብርን ታመጣላለች። የእግዚአብሔር ፊት ታሳይ። ቅኖች የእግዚአብሔር ፊት ያዩታል። እግዚአብሔር የደስታ አምላክ ነው። ፕሮግራም በሙሉ እግዚአብሔር እኔና እናንተ ማስለቀሰው ለማስደሰት ነው የጠራን። መንገድ ግን አለው። መንገዱን ዛሬ እግዚአብሔር አወራ። የተኛውም አዳራሽ የተኛውም ጉባኤ ላይ እንደዚህ የጠለቀውን ትምህርት እንደማሰማና እንዳልሰማክ እርግጠኛ ነኝ። አሁን ያዝ። መንገድ አለው። ዝም ብሎ ቤንጤው ነው በሙሉ ይደሰታል። ሁሉ ጊዜ በጌታ ደስ ይበላችሁ። ገብቷል። ጌታን ካሰብክ ትደሰታለህ። ጌታን ካላሰብክ የለም። የጌታን ነገር በጎ ነገር አስብ። መልካምን ብቻ ሻ፣ ሰላምን ብቻ ምከር፣ ቅንነትን ጠብቅ። በቃ ነው። መጨረሻ ምን ሆናለኝ? መጽሐፈ ነህምያ 8 ላይ መጽሐፈ ነህምያ 8 እና መጽሐፈ ነህምያ 12 ላይ የሚገርሙ ቃሎች አሉ። አንደኛው እንደዚህ ይላል፣ የእግዚአብሔር ደስታ ኃይላችን ነው። የእግዚአብሔር ደስታ ምናችን ነው? ኃይላችን ነው። አይ እግዚአብሔርስ ማስደሰት፣ እግዚአብሔር የሚደሰትበትን ነገር ማድረግ፣ አንተን የሚያስደስት ነገር መልካም ትውልድ የሚያስደስት ስታረግ ኃይልክ እየበዛ ነው የሚሄደው። ደስታ ያበረታል እንጂ አያደክምም። ደስታ አቅምክ፣ ደስታ ጉልበትክ። ደስታ ስለ ደግሞ ደስታ ከረሚላ አይደለም ያወራውክ ያለው ደስታ ምልክ ይሄ ዓለምክ ነው። ውስጥክ ላይ ያለውን ዓለም ነው ማወራክ። ሚዲያው የፈለገውን ያወራ፣ መተተኛው የፈለገውን ይለፍ፣ መብቱ ነው። ሲደክመው ያቆማል። አንተ ምን አገባ? አንተና ያንተ የሆነ ግን ዘና በል። ደስታን ማስጠበቅ ትችላለህ። አሁን በተነገረ ጥበብ እዛው ላይ መጽሐፈ ነህምያ 12:43 ላይ ምን ያለኝ? እግዚአብሔር በታላቅ ደስታ ደስ አሰኘ። የኢየሩሳሌም ደስታ ምን ከሩቅ ሀገር ተሰማ። ዛሬ ከሩቅ ሀገር ያንተ በረከት ይሰማል። ከሩቅ ሀገር የሚለቀቅ ደስታ አለ። ሩቅ ሀገር የሚለቀቅ በረከት አለ። ስለ ደስታ እግዚአብሔር አወራክ። ዛሬ የደስታን ትምህርት ይዞ ልመጣ። ዛት ሚንስ ምን እንደሆነ ታውቃለህ? ከዛሬ ጀምሮ አለ ስለ ደስታ ይጸልያችሁ። የደስታ ዘመን ይምጣልኝ፣ ደስታ የተያዘብኝ የምትሉ ተለቀቀ ይላችኋል። ከዛሬ ጀምሮ የእናንተ ነገር ከደስታ ወደ ደስታ ነው። የደስታ ዘመን ብቻ ሆኖላችኋል። ቀኑን ያዘው። ከዚህ በኋላ ትደሰታለህ። አንተ ስትደሰት የሚያለቅስ ሌላ አካል አለ። እርሱም ሟርተኛ ይባላል። ደጋሚዎች ያለቅሳሉ፣ አስማተኞች ይነፋረቃሉ። ለነሱ የለቅሶ፣ ለኛ ለአማኞች ግን የሳቅ የእልልታ ዘመን ሆኗል። እግዚአብሔር ደስታችን ነው። ጻድቅ በእግዚአብሔር ይደሰታል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አይ። ሌላኛው አምስተኛው የመደሰቻው መንገድ ወደ እግዚአብሔር ቤት ሄደ። እግዚአብሔር ቤት አትጥፋ። የእግዚአብሔር ቤት ነው። እዚህና ተማር፣ ቸርች ምር ሁሉ የእግዚአብሔር ነገር የሚገኝበት ነገር ሁሉ ተሳተፍ። የእግዚአብሔር ቤት ማለት ዝም ብለህ አዳራሽ ብቻ ድንጋይ ብቻ እንዳትጠብቅ። you are blessed in the name of Jesus። ወዳቸዋለሁ። ፕሮፌት ማለት ሸር አድርግላቸው፣ አስመልጧቸው።